ሰላም ሰላም፣ እንዴት አደራችሁ? እንዴት እስክን ሰዓት ቆያችሁ? እንዴት ሳረፈዳችሁ? ዛሬ እንግዲህ አባታችን ጻድቁ አቡነ ሀፍተ ማርያም ናቸው። ጻድቁ አባታችን አቡነ ሀፍተ ማርያም ለዚችን ቀን ለዚችን ሰዓት በሰላም በፍቅር በደስታ እያደረሰን አባታችን አቡነ ሀፍተ ማርያም ጻድቁ እንግዲህ ከክፉ ነገር ሁሉ ጠብቆ አገራችን ደግሞ ኢትዮጵያን ከክፉ ነገር ሰውሮ ከዚህ ከምንሰማው መዓት እኛን ጠብቆ ምህረቱን ቸርነቱን ለኛ ሰጥቶ ጻድቁ አቡነ ሀፍተ ማርያም እንግዲህ በያለንበት የልባችን መሻት ሞልቶልን ከሰው ሀገር ከስደት ደግሞ በሰላም በፍቅር በደስታ ወጥተን ለሀገራችን መሬት የምንገባበት ጾመ ድነት ጾመ ስሬት የሚሆንበት አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንደ ኃጢአታችን እንደ በደላችን ሳይሆን እንደ እሱ ቸርነት እንደ እናታችን እንደ ቅድስት ድንግል ማርያም አማላጅነት እንደ መላእክታን እንደ ጻድቃን ተራዳይነት ሆኖ የልባችን መሻት ሞልቶ ከዚህ ከሚወረወረው ሚሳኤል ከዚህ ከሚወረወረው የጥይት ኳኳታ የጥይት ሆምታ እኛን በሰላም አውጥቶ ለሀገራችን መሬት የአብርሃሙ ሥላሴ ያብቃ። ታሞ ከመማቀቅ እግዚአብሔር ይጠብቀን። ከአልጋ ላይ ወድቆ የሰው ያለ ከማለት መድኃኒዓለም ይርዳን፣ መድኃኒዓለም ይጠብቀን። ሀገራችን መሬት የአብርሃሙ ሥላሴ ያብቃን። እንግዲህ ዓለማችን ኢትዮጵያ ብቻ ሳትሆን ዓለም ሰላም ሲሆን ነው እና እኛም ሰላም መሆን የምንችለው። ሀገራችን ሰላም ይሁንልን፣ ህዝባችን በሰላም ወጥቶ በሰላም ይግባልን። እኛም ደግሞ በስደት ዓለም ሆነን በሰው ቤት ሮመዳንን የምትጾሙ እኛም ኦርቶዶክሳውያን አብይ ጾም በዓመት አንድ ቀን የሚመጣልን የምንጓጓት ምናፍቀውን ጾማችን የምንጾመው ሰላም ሀገር ሲሆን ነው እና ኢትዮጵያ እናታችን መመኪያችን የትም ዙረን የምንገባባት ዙሮ መግቢያችን እናታችን ኢትዮጵያ ናትና ኢትዮጵያን ደግሞ እግዚአብሔር ጠብቆ ከክፉ ነገር ሰውሮ እኛንም ደግሞ ልጆቿን በተለያየ ዓለም ሀገር እንጀራ ፍለጋ የምንዞረውን የልባችን መሻት ሞልቶ ያሰብነው ሁሉ ተሳክቶልን ለሀገራችን መሬት በቅተን እንደ ሰው የምንሆንበት ጊዜ ይመጣልናልና እግዚአብሔር እንግዲህ የልባችንን መሻት ይሙላልን ብዬ አስባለሁ። ከዚህ በላይ ምንም ልላችሁ አልችልም። ግን ሁሌም ክርስቲያን የሆናችሁ ኦርቶዶክሳውያን በሙሉ ጠዋትም ማታም ስትተኙ ብትችሉ በቀን ክርስቲያን በቀን 7 ጊዜ እንዲጾም እንዲሰግድ እንዲጸልይ ነው የተፈቀደለት። ግን ደግሞ ያው በሰው ቤት ሆናችሁ የማይመቻችላችሁ እህቶቼ በቀን አንዴ እንኳን እንደዚህ ፋታ ስታገኙ እኔ አሁን ተመችቶኝ ባይሆንም ግን ፋታ ሳገኝ ሴትዮዋ የሆነ ቦታ ያስወጣልና ፈጥኜ እግዚአብሔርን ለማመስገን እነሳለሁ እና እኔ ጸሎት እያረኩኝ ቪዲዮ የምሰራው ለኔ ጥሩ አይደለም። መጾም መጸለይ ግን ለሰው ለዩሊ ማሳየት አስፈላጊ ነው አይደል? ግን እናንተ በስደት ሀገር ያላችሁ ለካ መጾም ይቻላል፣ ለካ መስገድ ይቻላል፣ ለካ መጸለይ ይቻላል ብላችሁ ሰዓታችሁን አበቃቅታችሁ እንድትጾሙ እንጂ በየቤታችን ሁላችንም ውስጣችን ላይ ያልወጣ ቁስል አለ። በስደት ሀገር አይደለም መጾም መጸለይ መስገድ ቀርቶ ማለት ነው ሻይና ቁርስ በሰዓት መብላት የማንችል ብዙ ልጆች አለና ከኔ ጀምሮ ማለት ነው። እና ግን እግዚአብሔርን ትንሽ ደቂቃ ሆናችሁ ለማመስገን እግዚአብሔርን አንተ አለህልን፣ አንተ ረዳታችን ሁንልን፣ አንተ ከክፉ ነገር ጠብቀን፣ አንተ የልባችን መሻት ሙላልን፣ እንደ ሰው አድርገን ብላችሁት አምላካችሁን ከለመናችሁት አምላከ እስራኤል ደግሞ ሀገራችን ጠብቅልናል፣ ለእኛ ከክፉ ነገር ያድነናል፣ ወጥቶ ከመቅረት ይሰውረናል። እኔ ስወጣ እችን ትንሿን መጽሐፍ ነው ይዤ ወጣት። እንደውም ተቀዳዳብኝ በፕላስቲክ ምናምን አጣብቄ ነው የምጠቀምባት ማለት ነው። ለምን በቃ ቢያንስ ሌላው ትልልቁ ጸሎት ቢቀር አባታችን ሆይና የህሊና ጸሎት አድርጋችሁ በብርጭቆ ውሃችሁን አስቀምጣችሁ ጸሎት አድርጋችሁበት የምትወዱትን ታቦት ብቻ ሳይሆን ሰማዕታንን መላእክታንን እናታችን ቅድስት ድንግል ማርያምን ቸሩ መድኃኒዓለምን ጠርታችሁ ከተደገመበት ከጸለያችሁበት ውሃ ላይ ያው ጸበል አድርግልኝ ወደ ጸበል ቀይርልኝ ብላችሁ ፊታችሁን ቅበትብት የሚያማችሁ ምናምን አካባቢ ቅበትብት አድርጋችሁ ጥጥት አድርጋችሁ ፊታችሁን ረሳችሁ ያላችሁበትን አካባቢ የሚመች ከሆነ ጭጥጭት አድርጋችሁ ሰላማችሁን ታገኛላችሁ ማለት ነው። በዚህ በተረፈ
እንግዲህ እግዚአብሔር አምላካችን ሙስሊሞቹም በሰላም ጾሞ በሰላም ለመግደፍ ያብቃቸው። እኛ ክርስቲያኖችም ደግሞ አብይን ጾም በሰላም ጾመን በሰላም ለመግደፍ ያብቃን። በሰላም ለሀገራችን መሬት ያብቃን። እንደ ሰው ሀገር እንደወጣን እንጀራ ፍለጋ እንደወጣን አያስቀረን መድኃኔዓለም። የልባችን ሁሉ አስተካክሎ ለሀገራችን መሬት፣ ለቤተሰቦቻችን፣ ለወገኖቻችን ያብቃን። ሰማዕቱ ቅዱስ መርቆሬዎስ፣ ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቷ ቅድስት አርሴማ፣ ሰማዕቱ ቅዱስ እስጢፋኖስ፣ መልአኩ ቅዱስ ሚካኤል፣ የራማው ልዑል ቅዱስ ገብርኤል፣ መልአኩ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ በቃ አቡነ ገብረ መንፈስ ቅዱስ መላእክታን ሰማዕታትን ተራዳይነት እየጠራችሁ በሚመቻችሁ ሲተኙ ራሱ መጽሐፍ አንስታችሁ ያው መብራት እንዳታበሩ። አሁን እኔ ስተኛ መብራት አብርቼ አልተኛም እና ስተኛ በቃሌ አባታችን በብቻ ደግሜ ተኛለሁ። ያ ማለት የሰው ልጅ እንትን ይላል። የሰው ልጅ በወጣበት መቅረት ስላለ ጸሎት ግን ግድ ነው እና አሁን አብረን የዘወትር ጸሎት የሐሙስን የዘወትር ጸሎት አብረን እንጸልያለን ማለት ነው። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽኑ በሆኑ በሶስትነት ወይም በሥላሴ እያመንኩና የተማጸንኩ ጠላቴን ሰይጣን እከድሃለሁ። በስድን በእናቴ በቤተ ክርስቲያን ፊት ቆሜ እከድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እከድሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲሏችሁ ጸልዩ ብሎ ቅዱስ እጅግ እንዳስተማር እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ታስተሰርይልን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለኛ ተሰቀለ። በጥናትና በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግናለን። እርሱም በነቢያት አድሮ የተናገረውን ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም ሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል ሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ
እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን አስተስርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንን ጽዋ ላጠጣን፣ ምግባችን አልፋችን ላዘጋጀልን፣ ኃጢአታችን ሁሉ ታገስልን። ክብር ደግሞ ቅዱስ ሥጋው ለሰጠን እስከ ሰዓት ላደረሰን ለእርሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድሻለን፣ ማልሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻ። ስለ እናት ስለ ሐና ብለሽ ስለ አባ ስለ ያዕቆብ ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግል ነው ልጅ የእመቤታችን የማርያም ጸሎት ሉቃ ማርያም ማለች ነፍሴ እግዚአብሔር ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የበርቱ መዋርዳቷና እንሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራን አድርጓልና ስሙም ቅዱስ ነው። ለሚፈርቱ ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞች በታተናቸው። ብርቶቹን ከዙፋናቸው አዋረዳቸው። የተራቡትን ስንቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረት እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና አራተኛ ክፍል። እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነድ እሳትም ጫፎቿ ሳይቃጠል ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮት የመለኮት ባህሪ አላቃጠላትምና ከወለደችም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሁን ዘንድ ነውና ሔዋን እንጨት በልታ ባደረገችው ዓመፅም በባህሪያችን ያደረ የቀድሞውን እርግማንን በእርሷ ይጠፋልን። አምላክን የወለደችልን ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዚህ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለወደደ መጥቶ ያዳነንን የክርስቶስ ክብር ሥጋው ክብር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህንን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆኖ ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበብ ስፋት ምን ይጠልቅ! በጻር በምጥ በሕልም ሐዘን ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልንን ያለ ወንድ ዘር ወለደችው። ስለዚህም ሰው የምትወድ ሆይ ክብር ለአንተ ይገባሃል። ቸርና የሰውነታችን መድኃኒት ነህ እያልን እናመሰግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለ መለወጥ ሰው የሚሆነው እግዚአብሔር ቃል ነው ብሎ መስክሮላታል። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተስርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋል። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃል ወሰነችው፣ ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናው አልተለወጠም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፍቃዱ ለተቀበለው መዳኛችን ለሆነው ሞቱ ከርቤ አመጡለት። ቸር ሰው ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንድ ዕፅ መንሳት ምን
ወንድ ከእርሱም ሴትን ፈጠረ። የሰውን ፍጥረት ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን ከተወደደው ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጦንቱን ወልደዋለችና፣ ለነቢያትም ትንቢት የተናገሩለት ወልደዋለችና፣ ለሐዋርያትም እስከ ዓለም ዳርቻም በስሙ ያስተማሩለትን ወልደዋለችና፣ ሰማዕታት ምዕመናን የተጋደሉለትን የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። ይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋንህ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ከእርሱም ክርስቶስ በሥጋ ከእርሱ እንደሚወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፍጹም ከዚህ በኋላ እነሆ በኤፍራታ ስሟ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህች የአማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከአይሁድ ነገሥታት መሳፍንት አገር አታንሽም፣ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩለት የእነዚህ የሚክያስና የዳዊት ነገር ምን ይርቅ? ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቃ ፈጥነው ተነሱና በጠላቶቹ ከተማ ተዋግቶ ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ነፍሳቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባዩ ጊዜ ያ ውሃ አፈሰሰው፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረላቸው። ሰማዕታት የዚች ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግስቱ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅዱስ ሥላሴ አንድ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ በባሕርይ ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፍጹም አዳነን፣ ወገኖቹ አደረገን። ቅድስት ሆይ ለምኝልን። የሁድሷ መላእክት በመንጦላዕት ውስጥ ያመሰግኗታል። መላእክት ማርያም በመንጦላዕት ውስጥ ያመሰግኑታል። ሀዳስ ጧላ አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣና በማኅፀንሽ ያራ እንዴት ከድሃ ቤት አደረ? እንደ ምስኪን ከሰማያት ወርዶ እርሷን ባሕርይ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል የዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ አለ፣ የምስጋና እጅ መንሻ ይደረግልኛልን? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልን አግኝተሻልና፣ እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ እንሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስሏል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ ለመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የእርግብ ክንፍ ብር ያጌጥሽ ምስጋና ይገባሻል፣ ጓኖችሽ በወርቅ አመልማል የተሸለሙ ለአንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል።
ከዛ 27 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ አንቺ ምስጋና ይገባሻል። ማርያም ሆይ ከተመረጠው የተመረጥሽ ከተከበረው የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዘላለሙ ይቅር በለን አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራሽ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት ያንቺ ምሳሌ አድርገው በውስጧ የኪዳን ሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችው ሰሩ ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆነ። 10 ቃላት በጣቶቿ የተጻፉ የፍጥረት ሁሉ ጌታ የዋሚ አምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ የአንቺን ሥጋ ለብሶ በታላቅ ቃል ጮኾ በመጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅር ታደርግልን ዘንድ ለምኝልን። አብ አስቀድሞ በወጣው ነገር የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይና በምድር አባት የለም ብለን እናምናለን። በመምጣቱ ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መውለድ። መላእክት ምስራች ተናገሩ። የሰማይ ጭፍሮች መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችን በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችን ብልሆቹ ሰዎች ለልጅሽ ይሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡ፣ በፊቱ ቆሙ፣ በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸውንና መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ። ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ከንጹሐን ይልቅ ቅድስት ሆይ ልጅሽ ይቅርታ ይለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበረ። መላእክት የጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ሐዘንሽና የአባትሽን ቤት እርሺ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታ ይለን ዘንድ ለምኝልን። ከንጹሐን ካልበደሉ መልአክ ወገን የሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህ አለሽ። ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እንሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም
መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቀበለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃ፣ የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም መንፈስ ቅዱስ መጥቶ ስላደረብሽ፣ የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽ በሆነች መቅደስ መሰልነሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። መላእክት፣ የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻችሁ ብዙዎች የሆኑ ኪሩቤል፣ ክንፎቻችሁ 6 የሆኑ ሱራፌል በበረት ውስጥ ጋረዱሽም። የብርሃን ደመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊት ጭፍሮች የመላእክት ሰራዊት የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለምም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርምያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርምያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል አሉት። ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛ ሥጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ የሰውንም ልጅ ሁሉ አየ። ንጉሥ ውበትሽን ወደደ። ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርልን ዘንድ ለምኝልን። የተለየሽ ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። የሕይወት ህብስትም ይኸውም በቀኙ ካሉ ጻድቃን ጋር እርሱ ለሚያምን በሃይማኖት ፈቃደኛ በሆነ ልብ እርሱ ለሚበላ ሁሉ ሕይወት ለሚሰጥ ከሰማይ የወረደ ቅድስት ሆይ ልጅሽ ይቅርልን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺም መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን የመኑ ብርሃን ስላለ ሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርልን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በሕልውና በአኗኗሩ ከአባቱ ጋር የተካከለ በሰማይና በማደሪያው በምድር ያለ ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገርን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት ያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በሌሊት ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን ይወጣላቸው ዘንድ ተወለደ። ይቅር የሚለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርልን ዘንድ ለምኝልን። እመቤታችን የቅዱሳንና የምእመናን ሁሉ ጸሎት ማዕፀን